ሐማስ 9 ተጨማሪ የእስራኤል ታጋቾችን ለመልቀቅ ሐሳብ አቀረበ። በእስራኤልና ሐማስ መካከል እየተካሄደ ባለው ድርድር ሐማስ 9 ተጨማሪ ታጋቾችን ለመልቀቅ ሐሳብ አቅርቧል። ድርድሩ መደረግ የጀመረው የእስራኤል ጦር በጋዛ ሰርጥ ላይ አዲስ ጥቃት ከከፈተ ከሰዓታት በኋላ ነው። ሐማስ 9 ታጋቾችን ለመልቀቅ የተስማማ ሲሆን በምላሹ የ60 ቀናት ተኩስ አቁምና እስራኤል የፊልስጤም እስረኞችን እንድትለቅ መጠየቁን አንድ የፊልስጤም ባለስልጣን ለቢቢሲ ተናግረዋል። ባለስልጣኑ አክለውም ስምምነቱ ከተደረገ በቀን 400 የእርዳታ መኪኖች ወደ ጋዛ እንዲገቡና ህሙማንን ከጋዛ እንዲለቁ ያስችላል ብለዋል። እስራኤል በበኩሏ ቀሪዎቹ ታጋቾች በህይወት ስለመኖራቸው ማረጋገጫና ዝርዝር መረጃ ጠይቃለች። አዲሱ የተኩስ አቁም ድርድር በኳታርና በአሜሪካ ሸምጋዮች በዶሃ ካለፈው ቅዳሜ ጀምሮ እየተካሄደ ነው። ሰላም ጤና ይስጥልኝ የታማኝ መረጃ የዘወትር ተከታታዮች እንደምን ቆያችሁ? ይህ ከሀገር ውስጥና ከሀገር ውጭ የሚከሰቱ ዕለታዊ መረጃዎች የሚደመጡበት ታማኝ የዜና ምንጭ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ዘወትር የምንለቃቸው ዘገባዎች እንዲደርሱ የደውል ምልክቱን ይጫኑ።